ጤና ይስጥልኝ ክቡራን ተከታታዮች፣ እንግዲህ ዛሬም የሚቀጥለውን ትራቨርስ አጀስትመንት ቱል የምናይ ይሆናል። ሶስት አይነት መንገዶች አሉ ብለን ነበረ። አንዱ መንገድ ኮጎ ኤዲተር ቱል ተጠቅመን እንዴት ትራቨርሳችንን አጀስት እንደምናደርግ አይተን ነበረ። ዛሬ ደግሞ ሁለተኛውን ሜተድ ከሶስቱ ሁለተኛው ሜተድ የምናይ ይሆናል ማለት ነው። በትራቨርስ አጀስትመንት ቱል ራሱ በሆም ታብ ስር የሚገኘውን የትራቨርስ አጀስትመንት ቱል ተጠቅመን እንዴት እንደምንሰራ ነው የምናየው በሁለተኛው ቱል ሜተድ ማለት ነው። ስለዚህ ክቡራን የቻናል ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ትንሽ ጉንፋን ይዞኛል። ያው መስራት ስላለብኝ ብቻ ነው ይሄን ቪዲዮ ልስራላችሁ ያሰብኩት። እስከሚሻለኝ ድረስ መጠበቅ ነበረብኝ፣ ግን ያው ምንም አይልም ብዬ ያው ቀጥያለሁ ማለት ነው። እንግዲህ ስንቀጥል ያው የተለመደው ድሮይንግ ኔማችን ሴቭ አስ ብለን ሴቭ ካረግን በኋላ ትራቨርስ አጀስትመንት ቱል ብዬ ሴቭ አድርጌያለሁ። ያው ትራቨርስ የሚለውን በዚህኛው ቱል ማለት ነው እንዴት እንደሚሰራ ነው የምናየው ማለት ነው። እንግዲህ ክቡራን ተከታታዮች ለዚህ ቱል አጠቃቀም አዲስ ሲሆናችሁ ትራቨርስ አጀስትመንት ቱል ራሱ በሆም ታብ ስር የሚገኝ እዚህ ሆም ታብ ስር የሚገኘውን ቱል አጠቃቀም አዲስ ሲሆናችሁ ለዚህኛው ቱል ወይ ደግሞ በዚህኛው ቱል ስር የስኬል ፋክተር ማስገቢያ ቦታ አላገኘውም። ስለዚህ ምንድን ነው ማለት ነው ስኬል ፋክተር በጂፒኤስ ኮኦርዲኔት የተሰራ ማንኛውም ኮኦርዲኔት ወይ ደግሞ በጂፒኤስ ሲስተም ውስጥ ገብቶ የተሰራ ማንኛውም ኮኦርዲኔት ስኬል ፋክተር አለው። ስኬል ፋክተር የምናስገባበትን ቦታ በዚህ ትራቨርስ ቱል አጀስትመንት ስር አላጋጠመኝም። ስለዚህ ብዙ ጊዜ ምንድን ነው የምናደርገው ስኬል ፋክተራችንን ውጭ ጨርሰን ዲስትሪቡት ካረግን በኋላ ነው ማለት ነው ለኢረር ካልኩሌሽን ወደዚህ የምንመጣው ማለት ነው። ወይ ኤክሰል ላይ ከዚህ በፊት ስናደርግ እንደነበረው ስኬል ፋክተራችን ዲስትሪቡት አድርገን ጨርሰን ስኬል ፋክተር እንግዲህ ኢረር አይደለም የሚያወጣው የራሱን ፋክተር ሚና ተጫውቶ ነው ድርሻውን ለኢረር የሚሰጠው ማለት ነው። ድርሻውን ከተወጣ በኋላ ነው ኢረሩን የምንፈትሸው። ከዚህ በፊት የሰራሁትን አሪፍ ቪዲዮ ማየት ትችላላችሁ። እዚህ ጋር ስኬል ፋክተር ማስገቢያ እዚህ ቱል ስር ስለሌለ እሱን ውጭ ጨርሳችሁ መምጣት አለባችሁ ማለት ነው። ያን ጉዳይ ኤክሰል ላይ ማለት ነው፣ ወይ ደግሞ በሚመቻችሁ መንገድ። ነገር ግን ዛሬም ድሮይንግ ቱላችንን ስር ገብተን የምናስተካክልበት ሁኔታ አለ። እዚህ ጋር ልክ እንደ ኮጎ ኤዲተር ስኬል ፋክተር ማስገቢያ ባይኖረውም ባለፈው እንዳልኳቸው አሁን ድሮይንግ ሴቲንጋችን ስር ገብተን የባለፈው የነገርኳቸውን ነገር ማየት እንችላለን ማለት። እዚህ ጋር ሴቲንግ እንገባና ራይት ክሊክ ኤዲት ድሮይንግ ሴቲንግስ ብለን ከገባን በኋላ ባለፈው ገብተን የወጣንበት ቦታ ማለት ነው ኮጎ ኤዲተር ስር ስኬል ፋክተር ማስገቢያ አለ። ስለዚህ ምን አጨናነቀን ብለን ትተን ወጥተን ነበር። ዛሬ ግን እንደዚህ ማድረግ አንችልም። አንደኛ ውጪ ስኬል ፋክተራችን ዲስክሪቡት አድርገን ማምጣት እንችላለን፣ ይገባናል። ወይ ደግሞ እዚህ ስር ገብተን አድቫንቴጅ መያዝ እንችላለን ማለት ነው። ስለዚህ ይሄ እንደተለመደ ያው ሜተርስ ነው። ሲቪል 3ዲ ኢንተርፌሶችን ለሮድ ዲዛይን ስንጠቀም እንዴት ሴቲንጉ እንደምንሰራ ባሳያችሁ ጊዜ የሰራነው ቦታ ነው። ስለዚህ ዩኒቱ ሜትር ምናምን እንደዚህ ዲግሪ ስኬል ለቪዥዋላይዜሽን እንደሚጠቅም ነግሬያቸዋለሁ። እዚህ ጋር ኮንሰርን የሚያደርግ ምንድን ነው ትራንስፎርሜሽን ነው ማለት ነው። ትራንስፎርሜሽኑ ላይ አፕላይ ትራንስፎርሜሽን ካለ በኋላ መጀመሪያ ምን ማድረግ አለብን? እዚህ ጋር እንምረጥና የኛን ሀገር እንመርጣለን። የኛን ሀገር ዳታው የተለቀመበት ማለት ነው። አሁን ፕሮሰስ የምናደርገውን የዳታ ቦታ ማለት ነው። ወይ ደግሞ ከውጭ ሀገር ወይ ደግሞ ከሌላ ቦታ ያወረዳችሁትን ዳታ ከሆነ የእሱን ሀገር ቦታ ነው የምትመርጡት ማለት ነው። ስለዚህ እኛ ዞን 37 ኖርዘርን ሄሚስፌር ላይ ነው የተለቀመው። እኛ ዞን 3 አሉ 36፣ 37፣ 38 ብያቸዋለሁ። ይህ ዳታ 37 ውስጥ ነው ያለው። ይሄን ምርጥና ምን አደርጋለሁ እዚህ ጋር ማለት ነው እንደተባባል ነው። እዚህ ጋር ሌላ የምንነካው ነገር የለም። ትራንስፎርሜሽን እንሄድና እናደርጋለን አፕላይ ትራንስፎርሜሽን እንላለን ማለት ነው። ያው ፓርት 1 ኦፍ 3 ኦፍ ትራቨርስ አጀስትመንት ላይም የተጠቀምነውን አስታውሶ ቱል 1 ላይ ኮጎ ኤዲተር ላይ የተጠቀምነው ማለት ነው። እዚህ ጋር ገብተን ምን እናደርጋለን ስኬል ፋክተራችን ልናስገባ ስለሆነ እዚህ ጋር ዩዘር ዲፋይንድ ስኬል ፋክተር እናደርገዋለን ማለት ነው። ስለዚህ ዩዘር ዲፋይንድ ስኬል ፋክተር እዚህ ጋር ባለፈውን ተመሳሳይ ዳታ ስለሚጠቀም ስሙዝ ለመረዳዳት እንዲያመች ብዬ ነው፣ ለማመሳከር እንዲያመች ብዬ ነው። ስለዚህ እዚህ ጋር ያን ስኬል ፋክተር ባለፈው የተጠቀምነውን ላስገባ ኮፒ አድርጌያለሁና ማለት ነው 099956 80 0.799 ማለት ነው። በቃ ባህሪው እንደዛ ነው። የቁጥሮቹ ማለት ነው። እንደዚህ አድርገን ካስገባን በኋላ ስኬል ፋክተራችንን ካልኩሌት ያደረግነው ወይ ደግሞ የተሰጠን ስኬል ፋክተር ካስገባን በኋላ ምን ያደርጋል ማለት ነው ኢምፖርት የምናደርገው ፖይንት በዛ ስኬል ነው ማለት ነው። ዲስታንሶቹን የሚያሰላልን ማለት ነው። ይሄ ዲስታንስ ላይ ነው ሚናው ብለናል። በድግግሞች ብዙ ስላወራል ስለዛ ጉዳይ ደግሞ ላይ ትራንስፎርም ሴቲንግስ እንላለን ማለት ነው። ባለፈው ያኛውን ፕሬፈር ስላደረግን ዶንት አፕላይ ብለን ይሄኛው ነጥፍተን ነው የወጣ ነው አስታውሶ ከሆነ። ስለዚህ ዝም ብለን አፕላይ ትራንስፎርም ሴቲንግስ የሚለውን ቲክ ብናደረግ ከዛ ኦኬ ብለን እንወጣለን ማለት ነው። ክቡራን ቻናል ተከታታዮች፣ ስለዚህ አሁን ስኬል ፋክተር እዚህ ጋር ድሮይንግ ሴቲንጋችን ላይ ገብተን አስገብተናል። ወደ ፕሮስፔክተራችን ተመልሰን እዚህ ጋር ፖይንታችንን ኢምፖርት ማድረግ እንችላለን። ክሬት እንላለን። ትራቨርሳችንስ በሲኤስቪ እንግዲህ ዘጋጅተናል ብለን ስለምናስብ ዳታችንን እናስገባለን። ስለዚህ ረው ዳታችንን እንጠቀማለን ማለት ነው።
እና የሮዳታችንን አሬንጅመንት እናውቃለን። እሱን እናመጣለን። እዚህ ጋር አድ ፖይንትስ ብለን እዚህ ጋር ስም መስጠት እንችላለን። አጀስትመንት 1 ማለት እንችላለን። እዚህ ጋር ደግሞ መርሳት የሌለብን ዱ ኤሌቬሽን አጀስትመንት ኢፍ ፖሲብል፣ ዱ ኮኦርዲኔት ትራንስፎርሜሽን ኢፍ ፖሲብል የሚለውን በተለይ ቲክ ሳናደርግ መቅረት የለብንም ማለት ነው። ሶ ዱ ኮኦርዲኔት ትራንስፎርሜሽን ኢፍ ፖሲብል የሚለውን ቲክ እናደርግለታለን። ለምንድን ነው? ትራንስፎርሜሽን አፕላይ ምናምን ብለን ስለመጣ ማለት ነው መጀመሪያ ላይ። ሶ ይህ ጠቃሚ ነገር ነው ማለት ነው። እንዳትረሱ። ኦኬ ብለን መውጣት ነው ማምጣት ነው ማለት ነው። ፖይንታችን ዳታው መጥራት እንችላለን ማለት ነው። ክቡራን ቻናል ተከታታዮች ዙም ኤክስቴንት ኢንተር ብለን እንጠራለን። ፖይንታችን መጥቷል ማለት ነው። የተከበራችሁ የቻናል ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትረሱ። እንግዲህ ከዛ በኋላ ክቡራን ቻናል ተከታታዮች ባለፈው እንዳደረግነው በኮንካትኔት እናመጣለን ማለት ነው። ይሄኛውን እስኪ እንግዲህ እንደባለፈው ላስት ሬፈረንስ ፖይንታችንን ወይ ደግሞ መዝጊያ ፖይንታችንን እናስቀርና የትራቨርስ ሌጎቹን ብቻ ነው የምናመጣው ማለት ነው። እንደተለመደው በፖሊ ላይን እናደርገውና እዚህ ጋር ፔስት እናደርጋለን። እዚህ እንደዚህ ይሆናል ማለት ነው ክቡራን ቻናል ተከታታዮች። ስለዚህ 40 ፖይንቶች አሉን። 41ኛው ትክክለኛው መዝጊያ ኮኦርዲኔት ነው። ይሄኛው ደግሞ ኢረር ያለው ኮኦርዲኔት ነው ማለት ነው። 40ኛው ማለት ነው። ሶ የ40ኛው መጨረሻውን በ41ኛው ገመግማለሁ። መገምገሚያዬን ባለፈው እንዳደረግነው ሁሉ ወደ ውጭ እናስቀራለን ክቡራን ቻናል ተከታታዮች። ከዛ በኋላ ቅድም እንዳልኳቸው ሌላ ቦታ ከነበርን ሆም ውስጥ ስር እንገባና እዚህ ጋር ትራቨርስ የሚለውን ክሊክ ካደረግን በኋላ ትራቨርስ ኤዲተር እንገባለን ማለት ነው። ትራቨርስ ኤዲተር እዚህ ጋር ስንነካ እንደዚህ አይነት ነገር ይከሰታል ማለት ነው። ስለዚህ እንደዚህ አይነት ዲያሎግ ቦክስ ሲመጣ እንግዲህ ዲያሎግ ቦክሱ ፎርማት ይታያቸዋል። ፖይንት አለ፣ ኦኩፓይድ ፖይንት ይላል፣ ሳይድ ይላል። እነዚህ አይነት ነገሮች ፎርማቶች ተቀርጾለታል ማለት ነው። ለካልኩሌሽናችን ተገቢ የሆኑ ግብአቶች የሚሆኑ ኢንፎርሜሽን የሚለግሱ ፎርማቶች ይሰጣሉ ማለት ነው። ከዛ በኋላ እዚህ ጋር ኒው ይላል፣ እዚህ ጋር ኦፔን ይላል፣ እዚህ ጋር ምን ይላል፣ ሎድ ፍሮም ኢንቲቲ ይላል፣ እዚህ ጋር ሴቭ ይላል፣ እዚህ ጋር ሴቭ አስ ይላል። እንደዚህ ይሆናል ማለት እነዚህ ነገሮች አሉ። ሶ ቀጥታ የምንሄደው ምኑ ጋር ነው? እዚህ ጋር ሎድ ፍሮም ኢንቲቲ እንላለን ማለት ነው። ትራቨርስ ሌጋችንን ከዚህ ሎድ እንዲያደርግልን ምን እናደርጋለን? ዲስታንስ እና አንግሉ ሎድ እንዲያደርግልን፣ አንግል አለው ዲስታንስ አለው አይደል? ሎድ እንዲያደርግልን እዚህ ጋር እንገባለን። ሎድ ፍሮም ኢንቲቲ የምትሏል ክሊክ ካደረግን በኋላ ወደ ውጭ ወጥተን ቀስት ይሆናል ማለት ነው። ከርሰራችን ቀስት ሲሆን ሌፍት ክሊክ እናደርጋለን። ልክ ባለፈው ኮጎ ኤዲተር ስንጠቀም እንደምናደርገው ሁሉ ማለት ነው። ቀስቱን ሌፍት ክሊክ ስናደርገው ሬክታንጉላር አይኮን ነው የምትሆነው። ከዛ ትራቨርስ ሩታችንን ሴሌክት ስናደርግ ምን ይሆናል ማለት ነው። ባለፈው እንዳየነው በኮጎ ኤዲተር ስንጠቀም እንዳየነው ሁሉ ትራቨርስ ኢንፎርሜሽን ዳታችን እንደዚህ ሎድ ያደርጋል ማለት ነው። ክቡራን ቻናል ተከታታዮች ሰው 40 ፖይንት አመጣ። 41ኛውን ደግሞ ምን አደረገ? ባዶ አድርጎ መዝጊያውን አምጥቶልናል ማለት ነው። እዚህ ጋር እንግዲህ ብዙ ጊዜ ይሄ ነገር ፕሪፌር የሚደረገው ለማን ነው ብለናል? ለክሎዝድ ሉፕ ትራቨርስ ነው ብዙ ጊዜ የሚመረጠው። ግን ያው ለሊንክ መጠቀም እንችላለን። እኛ ሊንክ ትራቨርስ ነው እዚህ ጋር እንዳያችሁት። ቅድም ሳናወራ የዘለልነው ነገር ምንድን ነው? እንግዲህ ፖይንታችን በሰጠነው ስኬል ፋክተር መሰረት ተሰልቶ ቦታውን ይዞ ቁጭ ብለዋል ብለን ነው የምናስበው ማለት ነው። ክቡራን ቻናል ተከታታዮች እዚህ ጋር ቢሪንግ እና ዲስታንሱን እንትን ብለዋል፣ ቁጭ አድርጓል። ኮኦርዲኔቶችን ቁጭ አድርጓል። ዲስትራክት አድርጎ ክሊክ ስናደርግ እዚህ ጋር ያደርግልናል ማለት ነው። ያን ጊዜ ምንድን ነው ሴቭ አስ እንላለን ማለት ነው። ሴቭ አስ ብለን እናደርጋለን። አጀስትመንት ዋን ብለን ሴቭ እናደርገዋለን። እስኪ ወደ ቦታችን ወስደን ማለት ነው። ወደ ቦታችን እንወስድና ሴቭ እናደርጋለን ማለት ነው። ሴቭ እንላለን። ሴቭ ወደምናደርግበት ቦታ ወስደን ሴቭ እንላለን። ከዛ በኋላ ክሎዝ ማድረግ እንችላለን። እዚህ ጋር እንግዲህ ክሎዝ ማድረጊያ ራሱ ሊጠፋባቸው ይችላል። ነገሩ ቀላል አይደለም። ስለዚህ እዚች ጋር ናት ክሎዝ ማድረጊያ። እሺ ከርሰሩን ስታስጠጉት ባለፈው የኢንተርፌሱ አጠቃቀም አንዳንድ ጊዜ ሰወር ይላል ብያቸዋል። ስክሮል አድርጉ፣ ምን አድርጉ፣ ሆቨር አድርጉ ብያቸዋል ባህሪውን ለመጠቀም። እዚህ ጋር ኤክስ አለች፣ ዶት ይመስላሉ። እዚህ ጋር ኤክስ አለች። ኤክስዋን በመንካት እንዘጋለን። ከዚህ በኋላ እሱ ዲያሎግ ቦክስ አይጠቅምንም ማለት ነው። ክቡራን ቻናል ተከታታዮች የሚቀጥለው ምንድን ነው? ሰብስክራይብ፣ ላይክ እና ሼር ማድረግ ብቻ ነው ማለት ነው። ታንኪዩ። ከዛ እዚህ ጋር እዛው ትራቨርስ ስር እንመለስና ትራቨርስ አጀስትመንት ብለን እንከፍታለን ማለት ነው። ሶሪ ከዛ በፊት እንግዲህ እንደምታዩት እንግዲህ ሪዲንግ ፖይንታችን 40 ላይ ነው ኢረር የያዘ ማለት ነው። ከዛ እዚህ ጋር 41ኛው ደግሞ ፕሎት የተደረገው ለብቻ እዚህ ያለች ማንም በላይ ያላያያዝ ነው ማለት ነው። ከፖይንት ክሪኤሽን ቱላችን ጋር አብሮ የመጣ ማለት ነው። 41ዱ
ግን ላይን ያያያዝ ነው እስከ 40 ብቻ ነው ማለት ነው። ትራቨርስ ሌግ ነው ማለት ነው። ስለዚህ ትራቨርስ ሌጋችንን ትክክለኛውን ቦታ በዚህ ያህል ተላልፈዋል ማለት ነው፣ ስተዋል ማለት ነው። መስመሩንና ኮኦርዲኔቱን እሱን አጀስት ለማድረግ ነው ማለት ነው። ስለዚህ ትራቨርስ ስር እንገባና እንደገና ትራቨርስ ስር እንገባና ትራቨርስ አጀስትመንት ብለን ክሊክ እናደርጋለን ማለት ነው። የቅድሙን ዲያሎግ ቦክስ ዘግተናል። ከዛ በኋላ እንደዚህ አይነት ሌላ ኢንተርፌስ እና ሌላ ዲያሎግ ቦክስ ይመጣል ማለት ነው። እዚህ ጋር ስታርት ፖይንት፣ ኢንድ ፖይንት፣ ፖይንት ኦፍ ክሎዥር የሚባል ነገር አለ። ቱል 1 ኦፍ 3 ላይ ወይ ደግሞ ኮጎ ኤዲተር ቱል ተጠቅመን ትራቨርስ አጀስት ስናደርግ ስለ ኢንድ ፖይንት እና ክሎዥር ፖይንት ነካክተን ነበረ። ይሄውና ልዩነቱን ለየብቻ አስቀምጠዋል። እዚህ ጋር ደግሞ ግልጽ በሆነ ቦታ ኢንድ ፖይንት ማለት ኒባቡ የተዘጋበት ማለት ነው። ክሎዥር ፖይንት ማለት ትክክለኛው የመዝጊያው ኮኦርዲኔት የሚገባበት ፖይንት ነበር ማለት ነው። ወይ ደግሞ ኮኦርዲኔቱ ራሱ ፔስት ልናደርግላቸው እንችላለን፣ ኮፒ እያደረግን ማለት ነው። ኢንድ ፖይንት ኦፍ ሪዲንግ ኮኦርዲኔት፣ ክሎዥር ፖይንት ኮኦርዲኔት እና ኢንድ ፖይንት ኮኦርዲኔት በኮኦርዲኔት ማስገባት እንችላለን። በፖይንት ነምበር ካለ ደግሞ በፖይንት ነምበር ማስገባት እንችላለን ማለት ነው እዚህ ጋር። ስለዚህ እነዚህ አይነት እንትኖች አሉ። እዚህ ጋር ያሉት ኢንተርፌሶች ይህን ይመስላሉ። ባዶ ዳታ ነው፣ ምንም የለም አሁን። ስለዚህ እነዚህ ነገሮች ኖርዚንግ እና ኢስቲንጋቸው፣ ቤሪንግ እና ዲስታንሱ፣ ደልታ ኤክስ ደልታ ዋይ ልክ ስምላርቱ የቅድሙ አይነት ነገር ነው ያለው። ስለዚህ አሁን ቀጣዩ ምንድን ነው ማለት ነው? እዚህ ጋር ትራቨርስ ሶርሱን ቅድም ትራቨርስ ኤዲተር ስር የሰራነውን ሴቭ ያደረግነውን እዚህ ስር ሴቭ የቅድም ትራቨርስ ኤዲተር ገብተን ሴቭ ያደረግነውን ስቴፕ እዚህ ጋር እንጠራዋለን ማለት ነው። ሴሌክት ገብተን እዚህ ጋር ኤዲጄ 1 ወይ ደግሞ አጀስትመንት 1 ብለን ሴቭ ያደረግነውን እንጠራለን። ኦፕን ስንል የብርሃኔ ቻናል ተከታታዮች ኦፕን ስንል እንደዚህ ያመጣል ማለት ነው። እንደዚህ ሲያመጣ ፖይንታችንን እዚህ ጋር አንዳንድ ጊዜ እንደዚህ ይመጣልናል ማለት ነው። ስታርት ፖይንት እና ኢንድ ፖይንቱን ተመሳሳይ አድርጎ ሊመጣ ይችላል። ለምንድን ነው? ባይ ዲፎልት ክሎዝድ ትራቨርስ አስም ስለሚያደርግ ማለት ነው። ግን ጂኦሜትሪካሊ ክሎዝድ እንዳልሆነ ይረዳዋል። ግን ብዙ ጊዜ ባይ ዲፎልት እንደዚህ ያመጣል። አንዳንድ ጊዜ ደግሞ ክሎዥር በፖይንት ነምበር ያመጣል። እዚህ ጋር 40 ይላል፣ እዚህ ጋር 41 ይላል ማለት ነው። ወይ ደግሞ በኮኦርዲኔት ይመጣል ማለት ነው። ሶ ኢንድ ፖይንታችን ትራቨርስ ሌጋችንን እቺ እስከሆነች ድረስ መዝጊያውን ብቻ መስጠት እንችላለን ማለት ነው። መዝጊያው ደግሞ ወይ በኮኦርዲኔት ወይ ደግሞ በፖይንት ነምበር ሊሰጠው እንችላለን ማለት ነው። እዚህ ጋር መዝጊያችን ኮኦርዲኔት ፖይንታችን እቺ ናት። ማነው ሪዲንጋችን ማለት ነው። የሌጉ መዝጊያ እዚህ ጋር ነው። 93 79 ምናምን ነገር ነው፣ 69 ምናምን ነው። ትክክለኛው ኮኦርዲኔት የሚዘጋበት ግን ይሄ ነው። 41 የተባለው እሱ ነው ማለት ነው። እኛ የምናደርጋለን እዚህ ጋር ትክክለኛውን ኮኦርዲኔት እዚህ ጋር እንሰጠዋለን ማለት ነው። ካልሰጠ አንዳንድ ጊዜ ግን 40 41 ይላል ማለት ነው። እና ይሄን እንትን እንለለትና ምን እናደርጋለን እዚህ ጋር አንጉላር የሚለውንም ቼክ እንዲያደርግልን አንጉላር ኤረርም ቼክ ወይ ደግሞ ኤረርም ቼክ እንዲያደርግልን ቼክ እናደርጋለን ማለት ነው። ይህም ተመሳሳይ እንዲሆን ወይ 40 ማለት እንችላለን። ይሄ ራሱ 40 ልንል እንችላለን። ይሄ ራሱ 40 ልንል እንችላለን። በተመሳሳይ ሙድ ለመሄድ 40 ልንል እንችላለን። ኦብሰርቬሽን ዳይሬክሽን ልብ በሉ፣ አንግል ሳይሆን ዳይሬክሽን ነው ይሄ። ኦብሰርቬሽን ዳይሬክሽን የሚለውን እና ክሎዥር ዳይሬክሽኑን መርጥለታለን። ዳይሬክሽኖቹ ኖን ኮኦርዲኔት ቀላቅልን ስላመጣን ተመሳሳይ ኮኦርዲኔት ነው ማለት ነው። በቲዎሬቲካሊ ትክክለኛውን ኮኦርዲኔት ነው እዚህ ጋር 1 እና 2 ላይ ስላደረግን የዳይሬክሽን ልዩነት የለውም። ባለፈው ኮጎ ኤዲተር ጋር ስንሰራ አይተነዋል። ከፖይንት 1 ወደ ፖይንት 2 ያለው በሪዲንግም ጊዜ በቼኪንግም ጊዜ ተመሳሳይ ስለሚሆን ዳይሬክሽናቸው ተመሳሳይ ነው ብለን ነው የምንወስደው ማለት ነው። ግን እናሳየዋለን። ዳይሬክሽን ቲክ ማድረግም እንችላለን፣ ቲክ አለማድረግም እንችላለን። ኦብሰርቬሽን ዳይሬክሽን ልዩነታቸው ምንም 0 ስለሆነ መተውም እንችላለን፣ ልናሳየውም እንችላለን ማለት ነው። ስለዚህ በኦብሰርቬሽን ዳይሬክሽን እና በክሎዥር ዳይሬክሽን መካከል ያለው በኮኦርዲኔታችን መሰረት ልዩነት ስለሌለው 0 ነው መቀበል እንችላለን ባለበት። ካልሆነ ግን እዚህ ጋር ገብተን ዳይሬክሽኑን ለዳይሬክሽን ዋንም ፍሮም 1 to 2 ለዳይሬክሽን ቱም ፍሮም 1 to 2 መስጠት እንችላለን ማለት ነው። ከዛ በኋላ አንዴ ከገባችሁ ወደ ሌላ ቦታ ከገባችሁ ስኬፕ ስትሉ ወደ እንትኑ ይመለሳል። እንዳትረሱ ሌላ ጊዜ መልሳችሁ መክፈት አያስፈልግም። አሁን ኤክሴል ገብቼ ነበረ ዘግቶብኝ ነበር፣ ተመልሼ ሲመጣ ማለት ነው። ግን ስኬፕ ማለት ትችላላችሁ። እዚህ ጋር እንግዲህ ስታርት እና ኢንድ ፖይንታችን እንሰጣለን ማለት ነው። ኢንድ ፖይንቱን ራሱ ባይ ዲፎልት መርጠዋል። ክሎዝ የምናደርግበትን ፖይንት ደግሞ እዚህ እንመራዋለን ማለት ነው። በኮኦርዲኔቱ መሰረት ወይ ደግሞ ፖይንት ነምበሩን መስጠት እንችላለን። 41 ላይ ነው የሚዘጋ። ወይ ደግሞ እችን ኮኦርዲኔት ኮፒ ፔስት ማድረግ እንችላለን። እስኪ በፖይንት ነምበሩ ብናረገው 41 ላይ ዝጋለን ብንል እዚች ጋር አንጉላር ባላንስ ቲክ ማድረግ እንችላለን። ዳይሬክሽን ነው ያው ዳይሬክሽን ዲፍረንሱ እንግዲህ አንጉላር ባላንስ እንዲሰራ እዚህ ጋር ቲክ እናደርጋለን። ኦብሰርቬሽን ዳይሬክሽን እና ክሎዥር ዳይሬክሽን ማለት እንግዲህ ክሎዝ የምንደረግበት ዳይሬክሽን እና ያነበብነው ዳይሬክሽን ልዩነት ካለው ያ ማለት ዴስቲኔሽን ዳይሬክሽኑ
ዲፍሬንት ኮኦርዲኔት ከሆነ ብቻ ነው ማለት ነው እንደዚህ ልዩነት የሚኖረው። አለበለዚያ አይኖርም። የኛ ላይ አይኖርም። አሁን ለምሳሌ ለምንድን ነው ኮኦርዲኔት ፖይንት 1 ኮኦርዲኔት ኖውን ነው፣ ፖይንት 2 ኮኦርዲኔት ኖውን ነው። ቲዎሬቲካል ቫሊዩን ኤግዛክት ቫሊዩን ነው ያስገባ ነው ማለት ነው። ስለዚህ የለውም የሚል ስታንድ ይዘን ነው ማለት ነው እዚህ ጋር እንትን የምንለው። ሶ እዚህ ጋር ባይሆን ግን ዳይሬክሽን እንሰጠዋለን። እዚህ ጋር ከዳይሬክሽን 1 ወደ ዳይሬክሽን 2 እየተነበበውን እንሰጠዋለን እዚህ ጋር ማለት ነው። ብዙውን ጊዜ ሬፈረንስ ላይን እና ኤግዛክት ላይኑ ስለሚለያይ እንደዚህ አይነት ምልክቶች ማድረግ አለባቸው። ፖይንት ቱ የት እንደሆነ አሁን የትኛው ኤክስ እንደሆነ ወይ ደግሞ የትኛው ፖይንት እንደሆነ እዚህ ጋር ላይታወቀን ይችላል። ስለዚህ የሚዘጉበትን አስቀድማችሁ ፖይንት ቱ የትኛው አሁን ለምሳሌ እዚህ ጋር አለ ሬፈረንሶች ናቸው እነዚህ። እሱ ሲስተሙ የሚሰራው በውስጡ የሚሰራው ሲቪል ስሪዲ የሚሰራቸው ነገሮች ናቸው እና እናንተ ኦሪጂናል ፖይንቱን ፕሎት የተደረገውን ኤግዛክትሊ ፕሎት የተደረገውን ዳይሬክሽን የሚሰጡት ማለት ነው። እዚህ ጋር ክሊክ አደርጋለሁ። ፖይንት ቱ ይሄ ነው። ይሄ ማን ነው ማለት ነው? ኦብሰርቬሽን ዳይሬክሽን ነው ማለት ነው። ክሎጀር ዳይሬክሽኑም ያው ነው። ትንሽ ፖይንት ቱ ደግሞ ሪዲንግ ሆነ ፈቀቅ ብላ ብትቀመጥ ኖሮ ከአንድ ወደ እሱ አደርጋለሁ ማለት ነው። ወይ ደግሞ እሱ ይሄኛው ሪዲንግ ቢሆንና ያኛው ኤግዛክት እንትን ቢሆን ዳይሬክሽን ቱ ይሆናል ማለት ነው። ልክ ኮጎ ኤዲተር ላይ እንደተወያየ ነው ሁሉ ማለት ነው። ኮጎ ኤዲተር ላይ ለወራ ነው አይነት ነገር ማለት ነው። እዚህ ጋር ዳይሬክሽኑ ተመሳሳይ ስለሆነ የራሱ ዳይሬክሽን ነው። ለምንድን ነው? ሁለቱም ኖውን ናቸው ማለት ነው። ኖውን ናቸው ማለት ነው። ኖውን ላይ የተነሱ ናቸው ማለት ነው። ያ ማለት ኢረር የለባቸውም ብለን የተገነዘብናቸው ናቸው ማለት ነው። ኤግዛክትሊ መምረጥ አለብን። እዚህ ጋር እናደርጋለን ማለት ነው። ተመሳሳይ ቤሪንግ ነው ማለት ነው። ቤሪንጉ ዳይሬክሽን 1 እና ዳይሬክሽን 2 እኩል ናቸው። 0 ነው ማለት ነው። መሀላቸው ያለው አንጉላር ዲፍረንስ የለም ማለት ነው። ክቡራን ቻናል ተከታታዮች ይህን ከጨረስን በኋላ እዚህ ጋር ወደታች ስንሄድ እንግዲህ እዚህ ጋር ሩሉ ባይ ዲፎልት ኮምፓስ ሩል ነው የሚመርጠው። ግን እዚህ ጋር ሴቲንግ ውስጥ ገብተን እንግዲህ እዚህ ጋር ለትራቨርስ ካልኩሌሽን ኮምፓስ ሩል ነው የምንጠቀመው። ኮምፓስ ሩሉን ቼክ እናደርጋለን። ትራንዚት አንጉላር ፕሮፖርሽን ነው ዲስትሪቡት የሚያደርገው ማለት ነው። ኮምፓስ ሩል ደግሞ ዲስታንስ ፕሮፖርሽን ነው ዲስትሪቡት የሚያደርገው ኢረር ማለት ነው። ትራንዚት አንጉላር ነው የሚጠቀመው። ይህም እንደ ሊስት ስኩዌር ነገር ሆኖ ሁለቱንም ኮንሲደር የሚያደርግ ነው። እስኪ ስለነዚህ ነገሮች በዲቴይል ወይ በሌላ ቱቶሪያል ወይ ደግሞ የመጨረሻውን የትራቨርስ ኮምፒውቴሽን ወይ ደግሞ የትራቨርስ ቱል ሜተድ ስናይ አንድ ላይ ሰብስቤ የሚነግራችሁ ይሆናል። እዛ ላይ ስለ ሊስት ስኩዌርም ስለምናወራ አንድ ላይ ባደርግላችሁ ነው የሚሻለው። ለጊዜው ግን ፕሪፈር የሚደረገው ምንድን ነው? ኮምፓስ ሩሉ ማለት ነው። አፕላይ ኦኬ ብለን እንወጣለን ወይ ደግሞ ሲምፕሊ ኦኬ ብለን እንወጣለን ማለት ነው። ዜን ከዛ ከወጣን በኋላ ከሴቲንጋችን ከወጣን በኋላ የት እንገባለን? እዚህ ጋር አፕላይ አጀስትመንት እንላለን ማለት ነው። አፕላይ አጀስትመንት እንላለን ማለት ነው። አፕላይ አጀስትመንት በኮምፓስ ሩል የመረጥነውን አጀስትመንት አፕላይ እንድናደርግ ክሊክ ስናደርገው ሴቭ ይላል። ኤዲጄ ኮምፓስ ሩል ቲአርቪ ይላል። ከዛ ሴቭ እናደርጋለን። ሴቭድ ይላል። ያው ፎልደራችን ውስጥ ሴቭ አድርጎልናል። ኦኬ እንላለን። ቀጥሎ ምንድን ነው ክቡራን ቻናል ተከታታዮች እንግዲህ ጄኔሬት ሪፖርት ነው የምንለው ማለት ነው። ጄኔሬት ሪፖርት ስንል ከረንት አጀስትመንት ቱ አፕላይ የሚለው ልንመርጥለት እንችላለን። ኦል ዲስፕሌይድ አጀስትመንት ሜተድስ የሚለው መምረጥ እንችላለን። እንግዲህ እዚህ ጋር የመረጥናቸው ነው የሚወስኑት ማለት ነው። ግን ከረንት አጀስትመንት ብንለው ነው ማለት ኮምፓስ ሩል ብቻ የመረጥነው ብቻ አፕላይ እንዲያደርግ ከፈለግን ማለት ነው። ከረንት አጀስትመንት ሜተዱ ከረንት አጀስትመንት ቱ አፕላይ የሚለውን ኮምፓስ ሩሉን መምረጣችን ነው ማለት ነው። ከረንቱ ሰው ስለሆነ ስለዚህ ኤዘር በኤችቲኤምኤል ኦር በፒዲኤፍ ማድረግ እንችላለን። ግን በኤችቲኤምኤል ነው የሚሻለው ለጊዜው። ለምንድን ነው? ሰንጠረዦቹ ኮፒ ፔስት ለማድረግ ኤክስል ላይ እሱ ነው የሚመቸው ማለት ነው። ፒዲኤፍ ቢታደርጉ ሰንጠረዦቹ ስለሚረብሿችሁ በኤችቲኤምኤል ኮፒ አድርገን ፔስት ማድረግ ነው። ስለዚህ ስሙን በዲፎልት ተቀብለን ስም ማድረግ እንችላለን ወይ መቀየር እንችላለን። ዜን ደን ብለን ነው የምንወጣው ማለት ነው። ክቡራን የቻናል ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትረሱ። ከዛ በኋላ እዚህ ጋር ሪዛልታችንን ለማየት ዞሬን ስንመጣ እዚህ ጋር ፋይናል ሪዛልቱ በኤችቲኤምኤል ፎርማት ሲያለ ደብል ክሊክ አድርገን እንከፍታለን ማለት ነው። ክቡራን የቻናል ተከታታዮች ከዛ ሲከፈት ይሄን ይመስላል። እንግዲህ ሪዛልቱ ነው ማለት ነው። ሪዛልቱ ላይ እንደሚታዩት 3 አይነት ነገሮች አለው። ኢንፑት እና አውትፑት አለ ማለት ነው። ይሄ ኢንፑቱ እነዚህ ነገሮች ናቸው። አውትፑቶቹ ደግሞ እነዚህ ነገሮች ናቸው እና ኖርዚንግ እና ኢስቲንግ እንደዚህ በዚህ ነው። ይሄ በኮማ ሴፓሬት ነው። ይሄ ደግሞ ያው ሴፓሬትሊ በኖርዚንግ እና ኢስቲንግ ተደርጎ የተቀመጠ ነው። ዴልታ ኤክሳችን አለ። አንግሎቹ ምኖቹ እዚህ ጋር አለው። ትራቨርስ ቴብልን ፋሚሊያር ስለሆናቸው የታወቀ ነው። ስለዚህ እኛ የምንፈልገው ምንድን ነው? ኮምፓስ የሚለውን አጀስትመንት ነው የምንጠቀመው ማለት ነው። ኮምፓስ ከዚህ ፊልተር የምናደርገው ማለት ነው። ኢንፑቱ ከኢንፑቱ ላይ
ከዛ አጀስት ተደርጎ ኮምፓስ ሪዛልቱ ነው የምንፈልገው ማለት ነው። ሶ ክቡራን ቻናል ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። ምን እናደርጋለን? ይሄኛውን ወደ እንትን እንወስዳለን ማለት ነው። ወደ ኤክሴል እንወስዳለን ሴሌክት አድርገን ማለት ነው። ክቡራን ቻናል ተከታታዮች እንደዚህ መርጠን ወደ ኤክሴል እንወስዳለን ማለት ነው። ሺፍት ተጭነን እነዚህ ነገሮች ሴሌክት እናደርጋለን። ይሄን ለብቻ በኋላ ማምጣት እንችላለን፣ ለጊዜው እንትን ማድረግ እንችላለን። ስለዚህ ኮፒ ብለን እዚህ ሺት ላይ አዲስ ሺት ላይ ፔስት እናደርጋለን። ፔስት ካረግን በኋላ ሴቭ አስ ብለን በስም ሰጥተን ሴቭ ማድረግ እንችላለን። አሁን እንግዲህ የትኛው እንደምንጠቀም እንትን ለማለት ነግሬያቸዋለሁ። እነዚህ ነገሮች ከዚህ በፊት በሰራናቸው ጋር አነጻጽረን ማየት እንችላለን ማለት ነው። እንግዲህ እዚህ ውስጥ እንግዲህ ኮምፓስ ሩሉን ብቻ ፊልተር እናደርጋለን። ዳታ እንገባና እንደተለመደው ፊልተር ካርን በኋላ እዚህ ጋር ዲሴሌክት አድርገን ኮምፓስ ብቻ ሴሌክት አድርገን እዚህ ጋር ማለት ነው የምንፈልገው ማለት ነው ሪዛልት ማለት ነው። ሺፍት ተጭነን ሁሉንም ሴሌክት አድርገን የኮምፓስ ሪዛልቱን እዚህ ሺት ላይ ፔስት ማድረግ እንችላለን ማለት ነው። ክቡራን የቻናል ተከታታዮች ወይ ደግሞ እዚህ ጋር በሪዛልቱ ብቻ እንትን ማድረግ እንችላለን። እዚህ ጋር እንደምታዩት እስኪ ናምበር እንስጠውና 1 2 ብንል እዚህ ጋር ፖይንታችን ስንት ነው? 41 ነበር አይደል? 39 አድርጎታል። ለምንድን ነው እዛ ጋር ፊልተር አድርገን ያመጣ ነው? እዚህ ጋር አታችሁ ከሆነ እነዚህ ኖኖቹ ማለት ነው ኖኖቹ ከላይ ቀርተዋል። አይታችሁ ከሆነ እዚህ ጋር ኖኖቹ እዚህ ጋር እዛ ጋር ኮምፓስ ላይ የሉም። እዚህ ጋር ፊልተር ስናደርግ ኮምፓስ ለው ሁለት ኮኦርዲኔቶች የፖይንት 1 እና የፖይንት 2ን አስቀርተዋል ማለት ነው። ስለዚህ ምንድነው እነሱን ኢንሰርት ስናደርግ 41 ይመጣል ማለት ነው። ራሱ ይመጣል ማለት ነው። እዚህ ጋር ተመልሰን የፖይንት 1 እና የፖይንት 2ን ኖን ፖይንቶቹን ኤግዛክትሊ ኖኖቹን እዚህ ጋር ኮምፓስ የሚለው መስመር ላይ ስላልገቡ ነው ፊልተራችን ወደ ውጭ ያስቀራቸው። እነዚህን በጥንቃቄ መርምረን እንትን እንላቸዋለን። እዚህ ጋር እንገባና እነሱን ኢንሰርት አድርገን ማምጣት እንችላለን ማለት ነው። እዚህ ጋር ሁለት መስመር ክፍት እንተውለትና ስለዚህ ትክክለኛውን ኮኦርዲኔት እዚህ ጋር ነው ፔስት የምናደርገው። እነዚህ ሮው ስለሆኑ ማለት ነው። እነዚህ ሮው ኮኦርዲኔት ናቸው። ትክክለኛውን ኮኦርዲኔት እዚህ ጋር ኖን ስለሆኑ ማለት ነው። ከሮው ጋር ተቀላቅሎ ቢመጡም ኖን ኮኦርዲኔት ናቸው ማለት ነው። ስለዚህ ቦታቸው ላይ ኢንሰርት አድርገን ይሄ ዴታ ኮምፓይሌሽን ነው። ይሄ እንትን የለውም። ሪዛልቱን ካገኘን በኋላ እንደፈለግ ነው ማሰማመር እንችላለን ማለት ነው። ይሄ ወይ ሮ ነው ወይ ኢንፑት ማለት እንችላለን ማለት ነው። ይሄ ስለዚህ ኮምፓር ሩል ኢንፑት ነው። ይሄ ደግሞ ኮምፓስ ሩል አውትፑት ነው ማለት ነው። ክቡራን የቻናል ተከታታዮች በአንድ መስመር ላይ ስለሚገኘው ፊልተር አድርጎ ስላመጣ ነው ማለት ነው አውትፑት። ከዛ ኮምፔር ማድረግ እንችላለን ማለት ነው። ስለዚህ አሁን ዳታችን ብንቆጥር 41 ይሞላል ማለት ነው። ከነ መዝጊያው ማለት ነው 41 ይሄው። ስለዚህ እዚህ ጋር ምን እናደርጋለን? ኮምፔር ማድረግ እንችላለን። ባለፈው የተዘጋበት ማለት በትራቨርስ በኤክሴል ከሰራ ነው አይደል ኦሪጂናሉ። ስለዚህ እዚህ ጋር መዝጊያው ምንድነው 9597 7880 ይላል። እዚህ ጋር ቼክ አድርጎ 597 7880 ዘግተዋል። እሺ ዜኔክስት እንየው 73 25 997 73 25 997 73 25 993 4 ሳንቲም አለች እዚህ። እንደገና እንቀጥል። እዚህ ጋር ያው ኤግዛክትሊ ተመሳሳይ ሜቶዶሎጂ ስላልሆነ ላይመሳሰል ይችላል ብያቸዋለሁ። እንደገና እዚህ ጋር 7497 3862 እዚህ ጋር 7498 1 ሳንቲም ነው 3872 7498 3862 74 ይሄኛው እንትን ነው 7498 3862 እዚህ ጋር 7497 1 3862 ኤግዛክት። እስማ በጣም አሪፍ ነው። ስለዚህ እንደዚህ እያደረጋችሁ ማመሳከር ትችላላችሁ ማለት ነው። ይሄ እንግዲህ ብዙ ጊዜ ፕሪፈር የሚደረገው ለክሎዝድ ሉፕ ትራቨርስ ነው። ቢሆንም ለሊንክ ትራቨርስ እንዴት እንደተጠቀምንበት አይታችኋል ማለት ነው። ክቡራን የቻናል ተከታታዮች ለቻናሉ አዲስ ከሆናችሁ አድራችሁን ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትረሱ። ስለዚህ ሴቭ አድርገን ዳታችንን ኮምፓይል ማድረግ እንችላለን። በሚቀጥለው ሶስተኛውና የመጨረሻው ቱል በሲቪል 3ዲ ውስጥ ያለውን ቱል የትራቨርስ አጀስትመንት ቱል ተጠቅመን ወይ ደግሞ ትራቨርሳችንን ካልኩሌት እንደምናደርግ የምናየው ይሆናል። በጣም አስፈላጊና አኩሬት ነው ተብሎ የሚወራለት አይነት ነገር ነው እና እዛ ላይ ብዙ አንዳንድ ነገሮች አሉ። ስለዚህ የተለያዩ ሜቶዶችም ለምን እንደምንጠቀምባቸው እዛ ላይ የምናየው ይሆናል ማለት ነው። ክቡራን የቻናል ተከታታዮች ደህና ሁኑ። ታንኪዩ ሰብስክራይብ